ከሙፌ ማዕዴ ላይ በእውቀቱ ስዩም ከጠፋ ሰነበተ በራሪ ቀጠሎች ከተሰኘው ጽሑፍ ላይ መጽሐፍ ላይ ማለት ይቅርታ ሴትና ጎጆ የሚለውን ባንደኝነት ልጋብዛችሁ። ከሴትና ከጎጆ በቀር ለኔ የሚያስፈልገኝ ነገር የለም። ይህን የሚለው ከጎርኪ ገጸ መሐሪ አንዱ ነው። ከዩኒቨርሲቲ ከወጣው በኋላ ይህን ቃል በልቦና ያኖርኩት። የጎርኪ ገጸ ባህሪ ያልመለሰልኝ ነገር ቢኖር ከጎጆና ከሴት ማን ይቀድማል የሚለውን ነው። ደሜ በሞቀ ሰሞን ሴት መቅደም እንዳለባት አሰብኩ። ሴት ካለችህ ምን አይነት ጎጆ እንደሚያስፈልግ ትነግራለች ሲል ደመ ነፍሴ መከረኝ። ለገላዬ ማረፊያ ባጣሁበት ሰሞን የሚቀድመው ጎጆ ነው ብዬ ደመደምኩ። ጎጆ ካለ ሴቷ እዚህ ቤት ወንድ አለ ብላ ትጎበኛለች አለኝ ልቦናዬ። የኋላ ይህም መስመር ተከተልኩ። ከልጅነቴ ጀምሮ ሕይወቴ ከሴቶች ጋር የተቆራኘ ነው። እናቴ ሴት ነበረች፣ አባቴ ሴት። አራት ወንዶችን በተከታታይ የወለደችው እናቴ ሴት ለመውለድ ጎምጅታ ስላልተሳካላት በልጅነቴ ቀሚስ ያለበሰች ከተቃራኒ አቻዎቼ ጋር ተቀላቀለኝ ነበር። በዚህ ምክንያት አበረ መባል ሲገባኝ ሰፈርተኛው አበረች ሸዋንገዛው ብሎ ጠራኝ። ብዙ ወንድ ጓደኞች አልነበሩኝም። ከነሱ ጋር ሲሆን ጨዋታዬን ጠባጠብና ይቆማል። ለ10 ደቂቃ አብሬያቸው ከቆየው አንተ እንደ ምርጊት ከበድከን ወይም ዋ የነሳባት መስልህን ብለው ይገረሙኛል። የሴቶች ቀረቤታ ግን ለየቅል ነው። እንዳሸን በዙሪያ ይፈሉና ምን ነው አብረህም ባመሸህ ይሉኛል። አልቃወምም። ቀኑን ሙሉ ከኔ ጋር ሲስቁ ይውሉና ሲመሽ ጥለውኝ ወደ የፍቅረኞቻቸው ይበታተናሉ። በቅርብ የማስታውሳቸው የወንድ ጓደኞቼ ዲፓርትመንት የተማሪ የነበረው ደመቀ ባይከዳኝ በሚያዚያው የተማሪዎች አመጽ ወደ ኬንያ የሸሸው ሚካኤልና ጅቡታዊው ሞሪስ ናቸው። ከካምፓስ እንደወጣን ደመቀ ስራ በኮንትራት ቤት በኪራይ ያዘ። እኔ ግን አልተሳካልኝም። ለብዙ ቀናት የጋዜጦችን ሆድ ሰበረብር ቆየው። እኔን የሚመለከት የሥራ ማስታወቂያ ግን ጠፋ። ትምህርት በራሱ ልምድ አይደለ ይመስል ልምድ ከሌለ ወግድ የሚል የበረከተ በቃ እስኪ ድረስ ደመቀ ባይከዳኝን አፈላልጌ ተጠጋሁት። በመጀመሪያ በሽታ ተቀብሎ አስጠጋኝ። ከአንድ ወር በኋላ ግን ጠባዩ እንደ በርበሬ መልኩን ይቀይር ጀመር። አሁን ሳስበው የበጎችን ጋጥ ለምታክል ቤት ለብቻው በየወሩ 120 ብር መክፈሉ የሚያስመሰግነው ነበር። ይህን ስል ግን የኔን አበርክቶ ዝቅ አድርጌ አይደለም። ማታ የሥራ ማስታወቂያ ሳሳድዱዬ ጨርቆኝ ስመታ ራት አጋይተን እንብላ ይለኛል። እሺ ነውና በየፊናችን እንበታተናለን። እኔ የቲማቲም ድልህ የተፈጨ ስጋና ፓስታ ይዤ እመጣለሁ። እሱ ጨው ገዝቶ ይገባል። በጉርሻችን መካከል ግን ልዩነት አልነበረም። የሚመካበት አንድ ጉጥ የበዛበት አልጋ ነበረው። ይህ አልጋ እንኳን ለሕያው ገላ ለአስከሬን እንደማይመች ባውቅም እንኳን ሊሸከም ተሸካሚ እንደሚፈልግ ባውቅም የስጦታ ፈረስ ጥርሱ አይታይም ብዬ በጸጋ ተቀበልኩ። ተቀብዬም እያንዳንዱን ሌሊት በሰማዕትነት አሳለፍኩት። ደመቀ ግን 2 የሳር ፍራሽ ደረቡ ወለሉ ላይ የተገላበጠ አረቦ ጉተኛ አልጋዬን እኮ አረገብከው እያለ ያማርራል። አልጋዬ ለሰለሰው በጀርባዬ ከሞረርኩት በኋላ ነው ልለው ፈልጌ ተውኩት። የወር መጨረሻ መድረሱን የማውቀው የደመቀ ንጭንጭ ሲጀምር ነው። ምን ነው ክብሪት በመግዛት ውሃ በመቅዳት እንኳን በተተባበረኝ ካለኝ የወሩን ኪራይ መክፈሉ ይገባኛል። የዩኒቨርሲቲ አንደኛ ዓመት ተማሪ የነበረችው ትንሽ እህቱ ሄርሜላ ልትጎበኘም መምጣት ስትጀምር በኔና በደመቀ መካከል ያለው ልዩነት እየሰፋ መጣ። ሄርሜላን በፍጥነት የቀረብኳት ስለምን ነው ግን? አዎ አንድም የጤዛን ክብል የመሰሉ አይኖቿ ስለሚስቡኝ ነው። አንድም ተገባቢና ማዳመጥ የምትወድ ልጅ ስለነበረች ነው። አንድም ከደመቀ የተሻለ ራዕይ ያላት ናት ብዬ አስብ ስለነበር ነው። ሌላ ምክንያት ሊኖር ይችል ይሆን? ሴት ስለሆነች ሊሆን ይችላል። ጉብኝቱ ስትደጋግመው ከኔ ጋር የነበረው ቀረቤቷ አየለ። ተቆልፎ የከረመው አንደበቴ ሞረድ እንደተመላለሰበት ቢላዋ ታባ። እየናፈቀችኝ እየፈለኳት ስመጣ ይታወቀኛል። ከሷ ጋር ማውራት አዲስ መንገድ አዲስ መላ ብልጭ አደርግልኛል ብዬ ተስፋ አደረኩ። ቅዳሜ ሄርሜላን ፍለጋ በጊዜ መግባት ጀመርኩ።
አንድ ቅዳሜ በጊዜ ገባው። ደመቀ ፍራሹ ላይ በጀርባው ተኝቶ የኒያላ ጭስ ሽቅብ ይወረውራል። ሰላምታ ከሰጠሁት በኋላ ፈገግታዬን በርግጄ ሄርሜላ እስካሁን አልመጣችም እንዳትለኝ ብለው ከወገቡ ቀና ብሎ ደም በጎረሱ አይኖቹ ገላመጠኝ። ምን ነው አልኩት። በሰላላ ድምፁ ወደ ጆሮ የወረወረው ኃይለ ቃል የጓደኝነታችንን ገመድ እስከ ወዲያኛው በጠሰው። እዚህ የምትመጣው እኮ መጠጊያ ፍለጋ እንጂ ሄርሜላን ለማሽኮርመም መሆን የለበትም። ጎጆ የሌለው ምስኪን እንኳን ስለ ሴት ስለ ራሱ ማሰብ ያሳፍረዋል አይመስልም? መጽሐፍቴንና አሮጌ ልብሶችን ሰብስቤ ለመውጣት ከግማሽ ሰዓት በላይ አልፈጀብኝም። ቀቢጸ ተስፋ ወሮኝ ነበር። መሰረተ ድሃ አንገት መቼም ቢሆን ራሱን አይችልም ብዬ አሰብኩ። ልጅ ያለው ወላጆች እቅፍ ውስጥ ነበርኩ። ወጣትነት ተቀብሎ በጓደኞቼ በመንግስትና በዘመዶቼ ትከሻ ላይ አስቀመጠኝ። ትንሽ ቆየና እርጅና እንደ በጋ ዝናብ እንደ ክፉ ሐሳብ ሳልጠራው ይጎበኘኛል። ልጆቼ እግር ስር ያስቀምጠኛል። ከዚያ ሞት ወደ እግዚአብሔር እቅፍ ያሻግረኛል። ሞሪስን ለሁለተኛ ጊዜ ሳገኘው ይሄ ሐሳቤ አውሎ ንፋስ እንደጎበኘው ክምር ብትንትን ወጣ። በ6 ኪሎ ካምፓስ ምዕራባውያኑን ቅርጽ ታኮ በተሰራው ገለልተኛ ህንጻ ላይ ከሚኖሩ የውጭ ሀገር ተማሪዎች ውስጥ በቅርብ የማውቀው ሞሪስን ነው። የሳይኮሎጂ 4ኛ ዓመት ተማሪ ያለ ተዋወቅን። ጅቡታዊ እንደሆነ ቢናገርም የምዕራብ አፍሪካውያን መልክ ነበረው። ተማሪዎች ያገሉት ነበር። አንዳንዶቹ በአስቀያሚነቱ ይጠሉታል። ለምሳሌ ደመቀ ስለመልኩ ሲናገር ከግንባሩ በታች ያለው ቦታ ባዶ ስለሆነ የቀኝ አይኑን በግራ አይኑ ለማየት አይቸገርም ይለዋል። ሚካኤል ደግሞ በራሱ ላይ ያሉትን ጸጉሮች ሲቆጥር 210 ላይ ደርሼ ነበር። ቆጥሬ ሳላጠናቅቅ ስለተነቃነቀብኝ ሳልጨርሰው ተውኩት። ዞሮ ግን በግምት ወደ 225 የሚጠጉ ጸጉሮች እንዳሉት አረጋግጫለሁ ብሎኛል። ሞሪስ ጅቡቲ ኤምባሲ የሚሰሩ አባት እንዳሉት ነግሮኛል። ፈረንሳይ ሄጄ መማር ስችል ኢትዮጵያ መረጥኩ ብሎ አክሎልኛል በደፈናው። ለምን ኢትዮጵያን እንደመረጠ ጉዳዩ ብሎ ባለመናገሩ የረቀቀ ሰላይ ነው ተብሎ ታማ። ብዙዎችን የሚያናድዳቸው አስቀያሚ ሆኖ ሳለ ሴቶች እንዴት እንደሚከንፉለት የሚደረድረው ዲስኮር ነው። እጁ ላይ የሚያንጠላጥላቸው ውድ አምባሮች፣ አጥቅ የሚበዛበት አንገቱ ላይ የሚያንጠለጥላቸው ሀብሎች የሴቶች ስጦታ እንደሆኑ ያለማቅባባት ይናገራል። ይሄ ጅፊት የሀገሩን መስተፋቀር ካልያዘ በስተቀር የኛ ኩሪ ሴቶች ይሰጡታል ብዬ አላምንም ብሎኝ ነበር ደመቀ አንድ ቀን። ትንሽ ቆይቶ ግን ሞሪስ የአንዲትን ጉብል አንገት አቅፎ ሲሄድ ቢያየው ለነገሩ የዘመኑ መስተፋቀር ዶላር መሆኑን መካድ የለብንም ወዳጄ ብሎኝ አንጀት የሚበላ ድምጽ ራሱን አስተባበለ። ከደመቀ ቤት ከወጣው በኋላ ዘመዶቼ በላኩልኝ ብር ሸራተን አካባቢ ባለው የቀበሌ መዝናኛ የ15 ብር አልጋ ተከራይቼ 2 ቀን አደርኩ። በሶስተኛው ቀን እየተከስኩ በ4 ኪሎ ጎዳና ሳዘግም ሞሪስ ከአባድር ገበያ የራት እህል ገዝቶ ሲመጣ አገኘሁት። ሞሪስ ተቃቅፈን ተሳሳምን። ሻይ እየጠጣን ያለሁበትን ሁኔታ ነገርኩት። አስጨርሶ ሳይበቃ በቦብ ማርሌ ዜማ we will share the same roof ብሎ ጭንቀቴን በታተነልኝ። ከሞሪስ ጋር መኖር ጀመርኩ። ጽዱ የሆነችና በውድ ዕቃዎች የተንቆጠቆጠች አንድ ክፍል ተከራይቶ ይኖር ነበር። ቀን ስራ አስፈልጉዬ አመሻሽ ላይ ገባለሁ። ፍሪጅ ከፍቼ ያሻኝን እበላለሁ። ወደ መደርደሪያው ሄጄ የመረጥኩትን አነባለሁ። አሊያም ቪዲዮ ከፍቼ ፊልም እመለከታለሁ። ሞሪስ በአንድ መንግስታዊ ባልሆነ ድርጅት ውስጥ ተቀጥሮ ይሰራ ነበር። አመሻሽ ላይ ወደ ቤት ተመልሶ በንባብ ይጠመዳል። በአብዛኛው የሚመርጣቸው መጽሐፍት በጥቁር ብሔርተኝነት ላይ ያተኮሩ ነበሩ። እስኪ በቃ ያነብና መጽሐፉን ከርኖ ይንጎራደዳል። ከዚያም ወደ ውጭ ወጥተን ቡና እንጠጣለን። በዚህ አጋጣሚ ነው ሄርሜላን ዳግመኛ ያገኘኋት። አንድ ምሽት ዶንዶር ቡና ጠጥተን ሽቅብ ወደ 6 ኪሎ እየተራመድን ሳለ ከኋላ አንዲት ሴት ድምጽ ጠራኝ። ዞርኩኝ። ፍልቅልቅ ከማለት ጨምራለች። ወገቧ ቀጥኗል፣ ዳሌዋ ሞልቷል፣ ግን አልተለወጠችብኝም። ሄርሜላ አባራ ዘላ በገላዬ ውስጥ ተደበቀች። ሻይ ጋበዝናት። ሻይ ስንጠጣ ለምንድን ነው ይቅር የማትለው አለችኝ። ማንን? ጠፍቶ ነው? ወንድሟን እንደሆነ ገብቶኛል። ደመቀ እኮ ስሜታዊ እንጂ ክፋት የለውም። ስሜታዊና ክፋት እንደሆነ ለማስረዳት ጊዜ አልነበረኝም። ተውኳት። አድራሻችንን ጠይቃ ሄደች። ጓደኛህ ናት
አለ ሞሪስ ከሄደች በኋላ። ፊቱ ላይ የተወጠረው ፈገግታ በቀላሉ አልረገበም። ማለት ፍቅረኛ? እንዲያውም ታያስ የጓደኛ የደመቀ እህት ናት። ልታስታርቀን ትፈልጋለች። ይቅር በለዋ፣ እውነቷን ነው። ዝም አልኩት። በይቅርታ ጉዳይ ላይ ከኔ መማር ያለብህ ጉዳይ አለ ሞሪስ። ምንድነው አንተ የምታስተምረኝ? ለኔ ባለፈው ህይወቴ ላይ እንቅፋት ሆነ የቆሙትን ጠላቶችን ዛሬ ይቅር እላቸዋለሁ። ገባ? ምክንያቱም የወደፊቱ ህይወቴን እንዲያበላሹት አልፈልግም። ደመቀ እኮ ጠላት አልነበረም። whatever ልክ ነህ፣ ጠላት አልነበረም። ብዙ መልካም ነገሮችን አድርጎልሃል። ያ አበሾች ወገናቸውን በግድነት በደባልነት ለማስጠጋት እንደሚከብዳቸው አውቃለሁ። ለነሱ እንግዳ መቀበል ማለት ባዕድ መቀበል ማለት ነው። ደመቀ ይሄንን አሻሽሎታል። አንተ ግን በአንድ አረፍተ ነገር አስከፋይ ብላ ኮረፍከው። አሁን ለልጅቷ ብለህ ይቅር በለው። ልጅቷ የሚለውን ቃል ሲደግመው ፊቱን ፈገግታው አጠው። ከሳምንት በኋላ ሄርሜላ ደወለች። መደወሏን የነገረኝ ሞሪስ ነው። በቀጠራት ቦታ ተገናኝተን አንድ ላይ አመሸን። ብዙ ያወሩት ሄርሜላና ሞሪስ ናቸው። ያፋቸውን ንቅናቄ ያየው ስለ ዘመዶቼና ስለ ጣፈንታ ያሰው። ከዚህ በኋላ ከሄርሜላ ጋር በቀጠሮ የሚገናኘው ሞሪስ ብቻ ሆነ። አመሻሽ ላይ ፊቱ ግሎ ከሄርሜላ ጋር ምን እንዳወራ ይለፈልፍልኛል። ስለ ሀገር ያላት አመለካከት እንደ ዘመኖኞቿ ቢሆንም ጥሩ ጭንቅላት ያላት ሴት እንደሆነች ግን አልጠራጠርም አለኝ አንድ ቀን። ቀጠለና ሳልጠይቀው ሊያብራራልኝ ሞከረ። የምለው ገብቶሃል? የፖለቲካ አመለካከታችሁ የሀገር ፍቅራችሁ የጋለ አይደለም የሚለውን ትችት ካሰችነቱ ባሻገር እኔም ጋራዋለሁ። ገባህ? በሂደትም እየቀዘቀዘ እንደሚቀጥል ይሰማኛል። አድርገውና ምናልባት ያንተ ልጆች ስለ አርበኞች አባቶቻቸው ሲጠየቁ አያቶቻቸውንማ በዱር በገደል እየተሽለከለኩ ፋሽስት ጣሊያን ድልድይ እንዳይገነባ ከተማ እንዳይሰራ ሲከለክሉት ኖሩ የሚሉ ይመስለኛል። በተለይ ሴቶቻቸው በዚህ ላይ ለይቶላቸዋል። ሀገር ማለት ለነሱ በዲቪ ወይም በጋብቻ ወይም በግርድና እስኪለቋት ድረስ የሚቆዩባት ማጎሪያ ናት። አንዷ በሻ በምሬት የተናገረውን አረሳውም እኮ። ገባ? እናቶቻችን ሴት ያደረጋቸው ስጋና ነፍስ ነበር። እህቶቻችን ግን ሴት የሆኑት በስጋና በልብስ ነው ብሎኛል። ከሄርሜላ ጋር አብረን ስናወራ በጥሩ አንደበት ሀገሯን ስታክፋፋ አዳምጣታለሁ። ምንም አይደል። ገባ? ከዛሬ ጀምሮ የምናወራው ስለ ኢትዮጵያ፣ ስለ ጅቡቲ፣ ስለ አሜሪካ ሳይሆን ሁለታችንን ስለሚያሳስበን አንድ ሀገር ይሆናል። ምንብላ ጠይቀኛ? ምንድነው? ፍቅር። ስራ ማፈላለጌን ቀጠልኩ። አልተሳካልኝም። እድሜ ለሞሪስ የምንለያይበት ምክንያት እስኪወለድ ድረስ አብረን ቆየን። ባንድ ምሽት እንደ ልማዴ ከስራ ፍለጋ እየተጎተትኩ ስመጣ የቤቱ በር ከውስጥ ተቆልፎ አገኘሁት። እያመነታው ሳንኳኳ ሞሪስ ከፈተልኝ። የተጋለጠ ደረቱን በሸሚዙ ጠርዞች እየከደነ ታዲያስ አለኝ። ፊቱ ላይ የሀፍረትና የደስታ ቅልቅል ተርከፍክፏል። ምን አዲስ ነገር አለ አልኩት። አይ ኖ የለም ማለት እዚህ ሄርሜላ እዚህ ልታደር ትፈልጋለች። ድንገት ወደ ኋላ ፈገፈኩ። ደህና ደሩ ማለት ነበረብኝ። ለጊዜው ግን ይሄን የበጎና የስንብት ቃል አላገኘሁትም። ከኋላዬ አንድ ጊዜ ሲጠራኝ ባለመዞሪ እስከዛሬ እፍረትና ጸጸት ይሰማኛል። ከዚህ በኋላ በፈታኝ ቀናት ውስጥ ሆኜ እንኳን ባለመመለሴ ጥሪቶቼ እዚያው ቀሩ። ዋናዎቹ ሀብቶቼ መጽሐፍት ነበሩ። የጎርኪ መጽሐፍም አንዱ ነበር። ከሴትና ጎጆ ማን ይቀድማል ብሎ ዳግመኛ አልጠየቅኩትም ራሴን። ሴት ጎጆ ውስጥ ካለች አንተ ወደ ውጭ ትጣላለህ ይለኛልና ልቦናዬ።